ጤና ይስጥልኝ ክብራትና ክብራን የንጹህ ሚዲያ ቤተሰቦች እንደምን ቆይታችኋል? መረጃዎቻችንን ይዘን ቀርበናል። ከኛ ጋር ሆኖ ኢትዮጵያ የምትደምቅበት የአፍሪካ ህብረት ስብሰባ ሊካሄድ ነው። በመጪው ሳምንት በመዲናችን የሚካሄደውን የአፍሪካ ህብረት ስብሰባ ሁሉም ኢትዮጵያዊ አንድነቱን ለዓለም የሚያሳይበትና የሚያንጸባርቅበት ትልቅ መድረክ አድርጎ ሊጠቀመው ይገባል ተባለ። እንደሚታወቀው ሀገራችን ከተለያዩ ስንክሳሮች ወጥታ የምታካሄደው የአፍሪካ ህብረት ስብሰባ ከሌሎች ጊዜያቶች በአማረና በደመቀ መልኩ ኢትዮጵያዊ አንድነታችን ለዓለም የምንመሰክርበት እንዲሁም ባሳለፍናቸው ሾክ በበዛባቸው አስቸጋሪ ጊዜያት ውስጥ እንደ አለት የጠነከረ የማይሸረሸር ኢትዮጵያዊ አንድነትና አቋማችን ፍጹም ጽኑ መሆኑን ለጠላቶቻችን የምናረጋግጥበት መልካም አጋጣሚ ሊሆን ይገባል። በመሆኑም ይህን መልካም አጋጣሚ በመጠቀም እንግዶቹ በሰላም ገብተው እስኪሸኙ ባሉት ቀናት ሁሉም ኢትዮጵያዊ በሀገር ባህል ልብሱ አሸብርቆ ለእንቅስቃሴ በተፈቀዱ ቦታዎች ላይ ብቻ በመንቀሳቀስ በእርስ በርስ ጦርነት የጠለሸ ስሟን ዳግም የሚያድስበት እንዲሁም ፍጹም ኢትዮጵያዊ ጨዋነትን በመላበስ ሀገራችን በእሳት የተፈተነች ወርቅ መሆኗን በአደባባይ ለዓለም ሕዝብ የሚመሰክርበት ወሳኝ ሁነት መሆኑን በመረዳት የዘንድሮውን የአፍሪካ ህብረት ስብሰባ ኢትዮጵያ የምትደምቅበት መድረክ ለማድረግ እያንዳንዱ ዜጋ የበኩሉን አስተዋጽኦ ሊያደርግ እንደሚገባው ተገልጿል። ከቀናት በኋላ የአፍሪካ ነጻ የንግድ ቀጠና ትግበራን ማፋጠን የታላቋ አፍሪካዊት መዲናና መሰባሰቢያ የሆነችው አዲስ አበባ ከተማ የካቲት እንግዶችን ለመቀበል ሽርጉዷን ተያይዘዋለች። ወደ ታላቋ ቤታቸው አዲስ አበባ ይኸው እንግዲህ በአቀባበል የማይታማ ሴት ያለው ከልቡ የሚሰራው የኢትዮጵያ ዜጋም እንግዶቹን አክብሮ ለመቀበል የሚሰስተው መተባበርና ጉልበት የለውም። የሚተባበር ክንድም እስካለ ድረስ ደግሞ በአዲስ አበባ ኢትዮጵያ ብሎ በአፍሪካ ደረጃ አንድነት ብቻ ለዓለም ሁሉ ይንጸባረቃል። ህዝብ ጎንበስ ቀና በማለት ለመንግስታቱ አቀባበልም ይደረጋል። በየዓመቱም ቢመጡ ሁሌም እንግዶች ናቸውና በአፍሪካ ህብረት ስም የሚጠሩት እንግዶች ለኢትዮጵያ ከቤተሰባዊ ወንድማማችነትን በላይ ናቸው። ስለዚህ እነዚህ እንግዶች ከቀናት በኋላም የአፍሪካ ነጻ የንግድ ቀጠና ትግበራን ማፋጠን አለብን በሚለው ላይ ሊማከሩ ወስነዋል። ከተባበሩና እጅ ለእጅ ከተያዙ የሚመልሳቸው የለም። ዓለምን ባጥለቀለቀው የኮቪድ ወረርሽኝ ወቅት በአካል መገናኘት አለመቻላቸውን ተከትሎ ለዘንድሮ የአፍሪካ ህብረት ስብሰባ በሚል ወደ አዲስ አበባ የሚመጣ አፍሪካዊ መሪ የለም የሚል ዜና የተስተጋባ ቢሆንም ይህ ርዕስ ተቀይሮ የአፍሪካን በዓለም አቀፍ ደረጃ ተደማጭነት ከፍ እንዲል የሚያደርግ ብሎም የኢኮኖሚ ተወዳዳሪነቷ የላቀ ደረጃ ለማድረስ በሚያስችል አቅም ላይ ለመድረስ መንግስታቱ ከመቼውም ጊዜ በላይ ቁርጠኝነታቸውን አሳይተዋል። በዚህ ላይ ሬዚስታንስ ኦፍ ቼንጅ የሚለው የውስጥ መነሳሳታቸው ላይ ሲጨመርበት ደግሞ ሁሉም አይኑን የሚጥልበት ስለሚያደርገው የአፍሪካ ጉባኤውን ለየት ያደርገዋል። በሰላምና ለሰላም የሚደረጉ መንገዶች ላይ ብቻ መራመድ ለመወሰናቸው ደግሞ በደቡብ አፍሪካ ፕሪቶሪያ እና በኬንያ ናይሮቢ የተደረገው ፒስ አግሪመንት ጉዳይ ከአፍሪካውያንና ከዓለም ትውስታ የማይጠፋ እፎይታን የሚሰጥ ተግባር ነው። ለዓለማችን ፈተና የሆነው ከኮቪድ-19 ወረርሽኝና በሀገራችን ለሁለት ዓመት ሲካሄድ የነበረው የሰሜን ጦርነት በሰላማዊ መንገድ ከተፈታ በኋላ 36ኛው የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ነጻ የንግድ ቀጠና ትግበራን ማፋጠን በሚል መሪ ቃል እንደ አውሮፓውያን አቆጣጠር ከየካቲት 15 1923 በአዲስ አበባ ይካሄዳል። እንደሚታወቀው በኮሮና ወረርሽኝና በኢትዮጵያ የነበረው የሰሜኑ ጦርነት ምክንያት ለአፍሪካ ህብረት የመሪዎች ጉባኤና የቱሪዝም ኮንፈረንሶች እንዳይመጡ የጸጥታ ስጋት በመሆን በሀገራችን ላይ እምነት እንዳይኖርና የነሱን ሰላም ማስጠበቅ እንዳትችል ተደርጎ የተወራባት ነበር። ነገር ግን ሀገራችን በአፍሪካ አንድነት ያላት ድርሻ የጎላ በመሆኑ ያሉባት የውስጥ ንግግሮቿን በመፍታት 36ኛው የአፍሪካ ህብረት የመሪዎች ጉባኤና 42ኛው የህብረቱ አስፈጻሚዎች ምክር ቤት ጉባኤ እንደ አውሮፓውያን አቆጣጠር ከየካቲት 15 እስከ 19 በአዲስ አበባ በስኬት እንዲካሄድ የዝግጅት ስራዎች መጠናቀቃቸውን የውጭ ጉዳይ ሚኒስቴር አስታውቋል። የህብረቱን ጉባኤ አምና ውጤታማ በሆነ መልኩ ማካሄድ መቻሉን በማስታወስም የነበሩ ጉድለቶችን በማሻሻል ከአምናው በተሻለ መልኩ ጉባኤውን ለማስተናገድ የቅድመ ዝግጅት ስራዎች ተከናውነዋል። አምና የነበረውን አፈጻጸም በመገምገም ወደ ስራ መገባት የጉባኤው ተሳታፊ እንግዶች የሚኖራቸው ቆይታ የተሳካ እንዲሆን ከወዲሁ የቅድመ ዝግጅት ስራዎች በእቅድ መሰረት ተከናውነዋል።
የጉባኤው መካሄድ ለሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥቅም እንደሚኖረው የተገለጹ ሲሆን ለገጽታ ግንባታ የሚኖረው ሚናና ኢትዮጵያ ያላትን ተሰሚነት የሚያጠናክር ነው ያሉ ሲሆን በጉባኤው የአፍሪካ ሀገራት መሪዎች፣ ቀዳማዊ እመቤቶች፣ የዓለም አቀፍና አህጉራዊ ተቋማት አመራሮችና ሌሎችም ይሳተፋሉ ተብሏል። ጉባኤው በፖለቲካ፣ በሰላምና በጸጥታ፣ በኢኮኖሚና ባህላዊ ጉዳዮች ላይ መሰረት በማድረግ የአጀንዳ 2063 እቅድን ለማሳካት በሚያስችሉ ጉዳዮች ላይ ይመክራል። እንዲሁም አጀንዳ 2063 ወደ ትግበራ ከገባ 10 ዓመት የሞላው ሲሆን ምን ደረጃ ላይ እንዳለ ግምገማ በጉባኤው ይደረጋልም ተብሎ ይጠበቃል። ማሻሻያ በሚያስፈልጋቸው ጉዳዮች ላይ መክረናል ሲሉ አቶ ጌታቸው ረዳ ተናገሩ። ቁጥር በመቀነስ የቀረበውን እርዳታ በበቂ ደረጃ ማድረስ የሚቻልበት መንገድ እንውሰድ ብለናል። በሂደቱ ውስጥ የመንገድ ጸጥታውን የማስከበር ጉዳይ፣ አስተማማኝ የማድረግ ጉዳይ ላይም በጋራ መሰራት ያለባቸውን ወስደናል። ወደ ዘላቂ ሰላም ለመግባት መተማመንን የሚፈጥሩ ስራዎች መሰራት እንደሚገባ የህወሓት የሰላም ድርድር አባል ሌተናል ጄኔራል ታደሰ ወረደም አንስተዋል። ጦርነቱ እንዳይመለስ በእርግጠኛነት ወደኋላ የማይመለስ አድርጎ የሚሄድ ነው። ይህን እያረጋገጥ በሄድ ቁጥር ደህንነቱም እየተጠበቀ ይሄዳል። አሁን ያለውን አለመተማመን ምናምን ትንሽ ወደኋላ ወደፊት እያን ያለነው የሰላሙን ነገር አስተማማኝ ሁኔታ ታርገን ወደዛ ከገባን ዘለቄታው መፍትሄ ይኖራል። ክቡራትና ክቡራን የንጹህ ሚዲያ ቤተሰቦች ለሰዓቱ የያዝናቸውን መረጃዎች በዚሁ አጠናቀናል። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ